ትዳሮች ፋንክሽን እያደረጉ አይደለም። ብዙ ሰዎች ቤት ውስጥ አንድ ላይ ይኖራሉ እንጂ አንድ ላይ እንዳልሆኑ በጣም ብዙ የሚያመላክቱ ነገሮች አሉ። ቤት ውስጥ በትዳር አብረው ሆነው ብቸኞች እንደሆኑ ነው ምንረዳን። ጥረን ግረን አንድ ቤት ገዛን እንጂ ቤቱን እየኖርንበት አይደለም። የትዳር አጋሮቻችንን እና ልጆቻችንን ከምናውቀው በላይ የማያገባንን የውጭውን ዓለም ከዛ በላይ እናውቀዋለን። ለስሙ ቤት ነን እንጂ ያለነው በስሜታችን እና በፈቃዳችን ግን ለትዳር አጋሮቻችን ከዛ በላይ ለልጆቻችን እንኳን አበለብል ግን አይደለንም። እያንዳንዱ ሰው የኤሌክትሮኒክስ ዲቫይስ ይዞ ቴሌቪዥኑ፣ ስልኩ፣ ኮምፒውተሩ ሁሉም በየፊናው የውጭውን ዓለም ሲዳስስ ውድ የሆኑ ምሽቶቻችን አልፈው ሁሉም ወደ መኝታው ይሄዳል። ቤት ውስጥ ሆነን ዲስኮኔክትድ ይሆን ስለሆንን ባልም እዛ ለብቻው ሚስትም ለብቻዋ የሚታገሉትን ትግል በግላቸው እየታገሉት ይኖራሉ። ልጆቻችን ትምህርት ቤት ውስጥ ተጋፍጠው የሚመጡትን ቻሌንጅ የሚነግሩት አባት ቤት የለም። የሚነግሯት የውስጥ ስሜታቸውን የምትረዳ እናት ቤት ውስጥ የለችም። ወደ ቤት የመመለስ ጥሪ ነው ማድረግላችሁ ዛሬ። እናጥፋቸው። ስልካችን፣ ቴሌቪዥናችን፣ ኮምፒውተሮቻችን ይዘጋጉና ጠፍተው እስቲ ባለቤቴ እንዴት ነው፣ ባለቤቴ እንዴት ናት፣ ልጆቼ እንዴት ናቸው የምንልበት የግል የቤተሰብ ጊዜ ይኖረን። ውጭ ማያገባንን የስፖርት ዓለም፣ የፖለቲካ ዓለም፣ የኢኮኖሚ ዓለም ብቻ ላይ ከምናተኩር መለስ ብለን የቤተሰብ ህይወታችን እንዴት እየሄደ እንዳለ ኢቫሉዌት እናድርግ። ውጭ የሆነውን ብዙ ነገር መተንተን እንችላለን። ቤት ውስጥ ግን እየሆነ ያለውን የባለቤቶቻችንን እንኳን የጊዜያዊ ያሉበትን ስሜት እንኳን አናውቅም። ልጆቻችን በምን እያለፉ ከትምህርት ቤት እንደሚመጡ እንኳን ጠይቀን መረዳት አንችልም። ትውልድ ያለ ምሳሌ እያደገ ነው። ትዳሮች በጣም ዲስፋንክሽን እያደረጉ ስለሆነ ሰዎች በትዳር ቆርጠው በወረቀት ሲለያዩ ተለያዩ እንላለን። ቤት ውስጥ ግን ሆኖ የተለያዩትን ግን ቤት ይቁጠረው ራሱ።